በሄድክበት ሁሉ ሰዎች በፈገግታ እንዲቀበሉህ፣ ንግግርህ እንደ ማር ተጣፍጦ እንዲሰማቸውና አንተ በሌለህበት ቦታ እንኳ ስለ አንተ ክብርና ዝና እንዲያወሩ ትፈልጋለህ? ብዙዎቻችን ሰዎች እንዲወዱን ስንል ውድ ልብስ እንገዛለን፣ ዘመናዊ ስልክ እንይዛለን፣ ወይም ደግሞ በሰው ፊት ሁሉንም አዋቂ ለመምሰል እንጥራለን። ግን እውነቱ ይህ አይደለም። በዓለም ላይ ያሉ እጅግ ተወዳጅ ሰዎች ሚስጥራቸው ሌላ ነው። ዛሬ የምነግርህ ሚስጥር አንተም ብቻ ሳይሆን በአካባቢ ያሉ ሰዎችን ሕይወት የሚቀይር ነው። ይህ ዘዴ ማራኪነት ይባላል። ግን ይህ ማራኪነት የሚመጣው ስለ አንተ በማውራት ሳይሆን ስለ እነሱ ባለህ አመለካከት ነው። ተዘጋጅተሃል? ዛሬ የሰዎችን ልብ የምትገዛበትን 4 ቁልፍ ነጥቦች እነግርሃለሁ። አንደኛው ነጥብ፣ በሰዎች ዘንድ መወደድ ከፈለግ ሰዎች እንዲሰሙህ ሳይሆን እንዲሰሙ አድርጋቸው። እውነተኛ ትኩረት ስጣቸው። ስንት ጊዜ ነው ከሰው ጋር እያወራህ ያ ሰው ስልኩን ሲነካካ የምታየው? ወይም ደግሞ አንተ እያወራህ እሱ ሌላ ቦታ ሲያይ ያኔ ምን ይሰማሃል? እንደ ተናክና ዋጋ እንደሌለ ይሰማሃል አይደል? ሰዎች እንዲወዱ ከፈለግ አንተ ተቃራኒውን አድርግ። አንድ ሰው ሲያወራህ ዓለም የቆመች ይመስል ሙሉ ትኩረትህን ስጠው። አይን አይኑን እያየህ ስማው። ስልክህን ኪስ ውስጥ ክተተው። ያ ሰው በዛሽ ቅጽበት በዓለም ላይ ብቸኛውና ትልቁ ሰው እንደሆነ እንዲሰማው አድርገው። የሰው ልጅ ትልቁ ፍላጎቱ መሰማትና እውቅና ማግኘት ነው። ሁለተኛው ነጥብ፣ የሁለት ጆሮና የአንድ ምላስ ሕግን ማክበር። ወንድሜ፣ ተወዳጅ ለመሆን ወሬኛ መሆን የለብህም። እንዲያው ብዙ ባወራህ ቁጥር የመሳሳት ዕድልህ ይጨምራል። ማራኪነት ያለው ሰው ብዙ ይሰማል፣ ጥቂት ግን ትልቅ ነገር ይናገራል። ከአንድ ወዳጅ ጋር ስትገናኝ ስለ ራስህ ስኬት ብቻ አታውራ። ይልቁንም ጥያቄዎችን ጠይቀው። ይህ ነገር እንዴት ሆነልህ? ያኔ ምን ተሰማህ ብለህ ጠይቀው። ሰዎች ስለ ራሳቸው ማውራት ይወዳሉ። አንተ መድረኩን ስትሰጣቸው እነሱ ደግሞ ልባቸውን ይሰጡሃል። ስታዳምጥ ዝም ብለህ መሆን የለበትም። በጭንቅላትህ አዎንታዊ ምልክት እያሳየህና በስሜት አብረሃቸው በመሆን ይሁን። ሶስተኛው ነጥብ፣ አሁን የምነግርህ ሚስጥር በሰዎች ዘንድ ተወዳጅ ብቻ ሳይሆን የማይረሳ ያደርግሃል። በምድር ላይ ያለ ማንኛውም ሰው ትልቅ ይሁን ትንሽ፣ ሀብታም ይሁን ድሃ፣ ውስጡ የሚጮህ አንድ ትልቅ ፍላጎት አለ። እርሱም እውቅና ማግኘትና የመመስገን ፍላጎት ነው። ብዙ ሰዎች ሰው እንዲወደኝ ምን ላድርግ ብለው ያስባሉ። እውነቱ ግን ሰው እንዲወደኝ ብለህ የምታደርገው ማንኛውም ነገር ማስመሰል ስለሚሆን ሰዎች ወዲያውኑ ይነቁብሃል። ቅንነት ማለት ከውስጥ የሚመነጭ ደግነት ነው። አንድ ሰው ላይ ያለውን ጥሩ ነገር ፈልገህ አውጣ። በባህላችን ሰዎች ክፋታቸውን እንጂ ደግነታቸውን ለመናገር አንቸኩልም። አንተ ግን ተቃራኒውን አድርግ። በዚያ ሰው ውስጥ የምታየውን ጥንካሬ ወይም ውበት በቅንነት ተናገር። ሰው እንደማረከው ሲያውቅ በምላሹ ልቡን ይከፍትልሃል። ሰውን ስታመሰግን ዝም ብለህ ጎበዝ ነህ ወይም ደግሞ ደህና ነህ ማለት ትርጉም የለውም። ምስጋናህ የተለየ ይሁን። አንድ ጓደኛህ ምክር ቢሰጥህ ምክርህ ጥሩ ነው ከማለት ይልቅ ያኔ የነገርከኝ ሐሳብ የጭንቀቴን ቋጠሮ ፈቶልኛል ብለህ አመስግነው። ሰዎች ያደረጉት ነገር ትርጉም እንዳለውና ውጤት እንዳመጣ ሲሰሙ በአንተ ፊት ትልቅ ኩራት ይሰማቸዋል። ያንን ስሜት የሰጣቸውን ሰው ደግሞ በጭራሽ አይረሱትም። ስታመሰግን በአካል ብቻ ሳይሆን ሰዎች በሌሉበትም አመስግናቸው። ይህ የማራኪነት ጥበብ ቁንጮ ነው። ብዙ ጊዜ ሰዎች በሌሉበት ማማት ይቀናናል። አንተ ግን ሰዎች በሌሉበት አመስግናቸው። ስለ አንድ ጓደኛህ ለሌላ ሰው ስታወራ እገሌ በጣም ታማኝ ሰው ነው ብለህ ተናገር። ይህ ወሬ ዞሮ ዞሮ ያ ሰው ጆሮ መድረሱ አይቀርም። በሌለበት ያመሰከነውን ሰው ደግሞ ማንኛውም ሰው ከምንም በላይ ይወደዋል ያምነዋልም። የሰዎች ትንንሽ ነገሮች አስተውል። ብዙ ሰው ትልልቅ ስኬቶችን ብቻ ነው የሚያደንቀው። አንተ ግን ትንንሽ ለውጦችን አስተውል። ምሳሌ፣ አንድ ሰው አዲስ የፀጉር ስታይል ቢቀይር ወይም ዛሬ ንቁ ሆኖ ቢታይህ ወይም ደግሞ አንድን ስራ በትጋት ሲሰራ ካየኸው ዛሬ
ልዩ ጥንካሬ ይታይብሃል በለው። እነዚህ ትንንሽ ምስጋናዎች በሰዎች ልብ ውስጥ እንደ ትልቅ ኢንቨስትመንት ናቸው። አራተኛው ነጥብ የሰውነት ቋንቋ። ንግግርህ የሚጀምረው አፍህን ከመክፈት በፊት መሆኑን ታውቃለህ? ሰዎች አንተን ባዩህ በመጀመሪያዎቹ 7 ሰከንዶች ውስጥ ይህ ሰው ይወደዳል፣ ይታመናል ወይስ ይናቃል የሚለውን ይወስናሉ። ይህ ደግሞ የሚወሰነው በሰውነት ቋንቋ ነው። አንድን ሰው ስታወራ አይኑን ካላየህ እየፈራህ ወይም ደግሞ ትኩረት እንዳልሰጠኸው ነው የሚቆጠረው። ልክ እንደምታውቀው ጓደኛህ በፈገግታ አይኑን ተመልከተው። ይህ ክብር እየሰጠኸው እንደሆነና በራስህ እንደምትተማመን ትልቅ ምልክት ነው። ከሰው ጋር ስታወራ እጆችህን ደረት ላይ አታጣምር ወይም ኪስህ ውስጥ አትክተታቸው። እጅህን ማጣመር በስነ ልቦና ራሴን እየተከላከልኩ ነው ወይም አልተመቸኝም የሚል መልእክት ለሌላ ሰው ያስተላልፋል። እጆችህ ንግግርን ለማስረዳት ተጠቀምባቸው። ሸክም እንደከበደው ሰው ራስህን ደፍተህ አትሂድ። ትከሻህን ከፈት አድርገህ ጀርባህን ቀጥ አድርገህ ቁም። ይህ በራስህ ላይ ያለህን ክብር ያሳያል። በራስህ ላይ ክብር የሌለህ ከመሰለህ ሌላ ሰው እንዲያከብርልህ መጠበቅ አይቻልም። በባህላችን እጅ መንሳት ወይም ደግሞ ትከሻ ዝቅ ማድረግ ለታላቆች ክብር መስጠት ቢሆንም በመደበኛ የንግግር ግንኙነት ውስጥ ግን ቀጥ ብለህ መቆም ጠንካራ ማንነት እንዳለህ ያሳያል። ከልብ የመነጨ አይንህ ላይ የሚታይ ፈገግታ ይኑርህ። አንድ ሰው ስታገኝ በመጀመሪያው ሰከንድ ፈገግ ብለህ ካየኸው የአእምሮ የመከላከያ ግድግዳ ወዲያውኑ ይፈርሳል። ይህ ሰው ደግ ነው የሚል መረጃ ይደርሰዋል። ፈገግታ የዓለም አቀፍ የፍቅር ቋንቋ ነው። አንድ ሰው ሲያወራህ ትከሻህንና እግርህን ወደሱ አዙር። ብዙ ጊዜ ሰውን እያዳመጥን አካላችን ግን ወደ ሌላ በኩል ይዞራል። ይህ ለመሄድ እየቸኮልኩ ነው ወይም አልተመቸኝም የሚል ድምፅ አልባ መልእክት አለው። ሙሉ አካልህ ወደምታወራው ሰው ሲዞር ላንተ ትልቅ ዋጋ አለኝ እያልከው ነው። በመጨረሻም ወንድሜ ሰዎች እንዲወዱህ አትለምን። ሰዎች እንዲወዱህ በሚያደርግ ማንነት ውስጥ ተገኝ። ዛሬ ካገኘው የመጀመሪያው ሰው ጀምረህ ስልኩን ትተህ በሙሉ ትኩረትህ ስማው። ያኔ የሚፈጠረውን ታምር ታያለህ። አንተ ተወዳጅ መሆን የምትችል ሰው ነህ። ይህ ቪዲዮ ከጠቀመህ ለምትወደው ጓደኛ ሸር አድርገው። ወደ ከፍታ አብረን እንወጣለን። ከፍታ ፕላስ